ሰላም። ይሄ ቪዲዮ ለመጨረሻም ለመጀመሪያም ጊዜ ራሴን ማብራራበት የመጨረሻ ቪዲዮ ነው። ምክንያቱም በጣም አንዳንድ በጣም የሆኑ ሰዎች በጣም አዛ አለቅ ስላሉኝ ነውና ታሪኩ ባጭሩ ምንድነው? የሆነ ካምፓኒ ነበረ። እሱ ካምፓኒ ውጤት አሳስቶ ፖስት አደረገ። ከዛ ነው እንደዚህ አይደለም አልኳቸው። አይ እንደዚህ ነው አሉ። ከዛ ወደ ሚዲያ መጣው። እናንተ ብትሆኑ እንዴት ነው የምትደማመሩት? እንዴት ነው ድመራችሁ ለማለት ወደ ሚዲያ መጣው። ቪዲዮ ሰራው። እዛ ቪዲዮ ላይ ምንድነው በጣም አብዛኛው ኮሜንት ስለሞ ምንድነው ሁሌ ስትሸነፈ የምታለቅሰው ምናምን ነው የሚለውና እኔ ተሸንፌ አልቅሼ አይታችሁን አታውቁም። መኪና ስገዛች ራሴ ስሸልመው እንጂ ቻሌንጅ ሁለቴ ብቻ ነው ተወዳድሬ የማውቀው። አንደኛውን በልቼዋለሁ። ሁለተኛውን ደግሞ ቪዲዮ ጠፋ ቪዲዮ ሁለተኛው ወጥቼ አሸንፌያለሁ። ጠፋ ቪዲዮ ነበር ሳስጨነቃችሁ ነበር። የቲናስን ባትወዳት እንኳን የምታደንቃት ሰው ናት። ናቲቱት ጋዴም ቲናስ ጋዴም ቀልድ ነው። ብቻ እውነት ካለኝ መብት ካለኝ ትክክል ከሆንኩኝ ዛሬም ነገም ተነገ ወዲያም እዚህ ሚዲያ ላይ ቪዲዮ እየሰራው ፋራ ነው የምሆነው። አትወደኝም? እሺ ቀጣይ ቪዲዮ ሰራለሁ ስቴፑን እንዴት ብሎግ ማድረግ እንደሚቻል እና መቼም እዚህ ሚዲያ ላይ እኔ ሴት ስለሆንኩ ነው እንደዚህ ተብደርኩ ምናምን ብዬ ማልቃቀሷ ሴት አይደለሁም። እንደዛ ማላደኩ። ለማንኛውም ሀቄን አስመልሻለሁ። ሁለተኛ ወጥቻለሁ። አመሰግናለሁ ሁላችሁንም በጣም። ህይወት ይቀጥላል።